በሕገ ወንጌል ክርስትና የመጀመሪያው ሊቀ ዲያቆናትና ቀዳሚው ሰማዕት ይህ ቅዱስ ነው። ቅዱሱ በመጀመሪያው መቶ ዘመን አስገራሚ ማንነት ከነበራቸው እስራኤላውያን አንዱ ነበር። ወላጆቹ ስምዖንና ማርያም ይባላሉ። ገና ከልጅነቱ ቁም ነገር ወዳድ የነበረው ቅዱስ እስጢፋኖስ ቅዱስ ኡልዮስን፣ ናትናኤልና ኒቆዲሞስን ጨምሮ በርካታ ቅዱሳንን ካስተማረው ከታላቁ መምህር ገማልያል ተምሯል። ታዲያ ቅዱስ እስጢፋኖስ ከዚህ ምሁር ዘንድ ተምሮ ኦሪቱን፣ ነቢያቱን ጠንቅቆ ወጣ። የመጥምቁ ቅዱስ ዮሐንስን የንስሐ ጥምቀትን ከእግዚአብሔር ሆኖ ቢያገኘው ደቀ መዝሙሩ ሆነ። ከ6 ወራት የትጋት አገልግሎት በኋላም ጌታችን ሲጠመቅ የተደረገውን ታላቅ ተአምር አይቶ ቅዱስ ዮሐንስን አስፈቅዶ ከጌታ ዘንድ ሄዶ እጅ ነስቶ ተማረ። የጌታ ደቀ መዝሙርም ከ72ቱ አርድእት አንዱ አድርት ለአገልግሎት ላከ። አጋንንትም ተገዙለት። ጌታ ከሙታን ከተነሳ በኋላ ወደ ሰማይ ሲያርግ ደቀ መዛሙርቱን በአንብሮ እድ በባረከበት ጊዜ እርሱም ቅስናን ተሹሟል። በበዓለ ሀምሳም መንፈስ ቅዱስ በወረደ ጊዜ ከ72ቱ አርድእት የእርሱን ያህል ልሳን የበዛለት ምስጢርም የተገለጠለት የለም። በፍጹም ድፍረትም ወንጌልን ይሰብክ ገባ። በቤተ ክርስቲያን ላይ ከማዕድ ሥርዓት ጋር በተያያዘ ፈተና ሲመጣ በመንፈስ ቅዱስ መሪነት 7 ዲያቆናት ሲመረጡ እርሱ ሊቀ ዲያቆናት፣ የ6ቱ አለቃና የ8,000 ማኅበር መሪ አስተዳዳሪ ሆኗል። ቅዱስ እስጢፋኖስ ከጌታ ዕርገት በኋላ ለ1 ዓመት ያህል 8,000ን ማኅበር እየመራ ወንጌልን እየሰበከ ክርስትናን እጅግ አስፋፋ። አይሁድ ክርስትናን ለማጥፋት መፍትሔው ቅዱስ እስጢፋኖስን መግደል ነው ብለው በማመናቸው በድንጋይ ወግረው ገደሉ። እርሱ ግን ፊቱ እንደ እግዚአብሔር መልአክ እያበራ ልክ እንደ ፈጣሪውም በድንጋይ ለሚወግሩት ሰዎች ምሕረትን ይለምን ነበር። ደቀ መዛሙርቱም ታላቅ ለቅሶ እያለቀሱ ቀበሩት። ቅዱስ እስጢፋኖስ ካረፈ ከ300 ዓመታት በኋላ በኢየሩሳሌም የሚኖር አንድ ደግ ሰው ነበር። ስሙም ሉኪያኖስ ይባል ነበር። ቅዱሱ በተደጋጋሚ በራእይ እየተገለጠ ሥጋዬን አውጣ ይለው ነበርና ሄዶ ለሱ ነገራቸው። እሱም ደስ ብሏቸው ካህናትና ምዕመናንን ሰብስበው መምህሩ ወደ ነበረው ወደ ገማልያል ርስት ሄደ። ቦታውንም በቆፈሩ ጊዜ ታላቅ መነዋወጥ ሆነ። መላእክት በዝማሬ ሲያጥኑ በመዓዛ ሸተተ። ሕዝቡና እሱም በቅዱስ እስጢፋኖስ ፊት ሰግደው በታላቅ ዝማሬና በሐሴት ለጽሙም ከዚያ አውጥተው በጽርሐ ጽዮን በተቀደሰችው ቤት አኖሩ። እስክንድሮስ የተባለ ደግ ሰው ቤተ ክርስቲያን አንጾለት ወደዚያ ገቡ። ከ5 ዓመታት በኋላም ለእስክንድሮስ ሲያርፍ ስለ ፍቅሩ ሲሉ በሳጥን አድርገው በቅዱሱን አሳረፉት። ሚስቱ ወደ ሀገሯ ቁስጥንጥንያ ስትመለስ የባሏ ሥጋ መስሏት የቅዱስ እስጢፋኖስን ቅዱስ ሥጋ በመርከብ ጭና ወሰደችው። መንገድ ላይ ከሳጥኑ ውስጥ ዝማሬ ሰምታ ብታየው ያመጣችው የቅዱሱን ሥጋ ነው። እጅግ ደስ አላት። አምላክ ለዚህ አድሎታል። እርሷም ወስዳ ለታላቁ ንጉሥ ቅዱስ ቆስጠንጥኖስ አስረከበች። በከተማውም ታላቅ ሐሴት ተደረገ። ሥጋውን ሊያኖሩት በበቅሎ ጭነው ሲወስዱትም በቅሎዋ በሰው ልሳን ተናግራ ማረፊያውን አሳወቀች።